አብይ ወይኔ ጉዴ እንደዛ ማቀው ሰው እንዲህ በቀላል ታውቀው ሃይ ሰላም ነው ሰላም ረዳት ዲዛይነር ዳናይት አቤት ዋና ዲዛይነር ሲሆን እንደዚህ ልካችንን ስናቅ ጥሩ ይመስለኛል ይሄን ደብዳቤ ላቀብልሽ ነበር የመጣሁት አንሻላ ነበር ከዘመነ ጋር እንደተጣላን ማን ነገረ? ራሷ ዘመነ እንዴ? እና እኔ ራሴን ከቤት አስወጣኋት ብላ ተናገረች? መጀመሪያ ላይ ልትዋሻኝ ፈልጋ ነው። እዛ ግን ለአባቴ ሞት ተጠያቂ እንደምታረግሽ በመጋባታችን ደስተኛ እንዳልሆነሽ ነገረች። ይሄ ይሙት ይዳን እንኳን ሳላቅ እንደው ጤነኛ ሆኖ ወደ ስራው መመለሱን እርግጠኛ ሳልሆን እንዴት ነው ሁሉ ገንዘቡን ኪብዬ መሰተሽ? ቆይ ማን ነው እንደዚህ ያልሽ የምትናገሪ? አብይና ሚስቴ ጥላኝ ሄደሽ ብሎ አይደል እንደዛ ሲጃጃል የነበረው? አንቺ ግን ምን አይነት ሰው ነሽ ጽዮን? የፈለገ ነገር ቢሆን እንኳን አብይን እንደዚህ ብለሽ የመናገር መብት የለሽም። አለኝ። እንዴት ነው የሌለኝ? አፍቆት ይኸውልህ ስማኝ ማቆይ ምንም ነገር አልሰማሽ። እኔ አሁንም ቢሆን ለማቃቸው ደላሎች ደዋውዬ የተወሰነ ቤት አሳይተውኛል። ጣጣ ነው በእግዚአብሔር። ገና የጋሽ ዳባ ሰማንያ እንኳን ሳይሞላ በእኔ የተነሳ መጣላት ጀመራችሁ አይደለ? ይኸው የተጣላ ነው ባንቺ ምክንያት አይደለም። በእኔ ምክንያት ነው እንጂ አይደለም አልኩሽ። በእሷ ድንቁርና ነው የተጣላ ነው። እኔ ምንሽ እኔ እናት እኔ እንድነግርሽ ትፈልጊያለሽ? እኔ ብትነግረኝ ደስ ይለኛል። በእግዚአብሔር ግን ይቅር ካሉ እኔ ዛሬ ልነግርሽ ነው አንፈልገው። ለምን እንደፈለጉሽ ታውቂያለሽ? አንቺ ዳግምቼ ቆንጆ ልጆች እንደወለድሽ ነው። አብይ በቃ ምንም መደባበቅ አያስፈልግም። እውነቱ ይሄ ነው። የጠራንሽም የጋበዝንሽም ለዚሁ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ? አይሲስን መንፈስ እየናፈቅ ከምትኖር አረብ ሀገር ለሚስለው ሰው ልሰናበቱት ነው።
አንተ እንደሞ ጌታ መጣ ከንቺ ወርሳ ግንቺ ያሰጠው ነበር ለጊዜው ይበቃል አይደል? ነገ ደግሞ ሶፋ አልጋና ቲቪ ነገ አስገባለሁ። እሺ ነገሩ ይሄን ስለ ውስጥ ስለሚገባ የሶፋው እዚህ ጋር መሆን ይችላል እንደዚህ ምን ታረግ ነው ፊልም ልትከፍት እንዳይሆን ብቻ በሰዓት አይ አይደለም ዩቲዩብ ላይ ነገር ልክፈት ብዬ ነው እንዳይደብረ ቤቱን ወደድሽ ወይ ቤቱማ ጥሩ ነበር ማለት ምን ደበረሽ አታርግ ያልኩ አትውጣ ያልኩ በአንድ ቀን ደግሞ እንዴት ይሄን ሁሉ እንዳንቧላ እንጂ እሱን ነገር አስረዳውሽ አይደል እንዴ በእናትሽ ድጋሚ ያናወራበት ተማምን አለበት ዘመናው እኔ ነው መጣምደው እሷ ደግሞ ለምን አንቺን ምጣምሽ እንዴ እኔ ብቻ ነኛ ከቤት እንደወጣላት የፈለገችው ጭራሽ አሁን አንተንም ይዤ ወጣ ነው የሚመስለው ኪዊ እሱ የኔ ውሳኔ ነው አይደል እኔ ነኝ ፈልጌ ወጣሁት ስለዚህ ጸባ ከኔ ጋር ነው የሚሆነው ማለት ነው How old are you? I'm 14. Are you singing for us? Yeah, I'll be singing. And እናቴን ነገር ዝጋው እንዳይደብረን ብዬ እኮ ነው እና የሚደብረን እያወራን አይደል እንዴ he turned 40. He was like, "You know what? I think I'm going to be a rock star." We were all like looking at him like ስልክ ሄደ ሰማኝማ ሜሮን ደወለችልህ እንዴ አልደወለች ነኝ እና እኔማ አብይ ደውልልኛል ብዬ እየጠበቅኩት ነበር እንኳን አይደለም ሊደውል ቀርቶስ ደውልለት ራሱ ያነሳ እኔ በጣም ይቅርታ አድርጊልኝና አብይ በጣም አናዶኛል የእውነት አቃለው በእናትህ እሱን ተው እውነት በጣም ራስ ወዳድ ነው ይሄ ያለበትን ሁኔታ ታውቂ የለ እንዴ ፈለገ ነገር ቢሆንስ እኔ በህይወት ያርግ የማላውቀው ነገር ለሱ ብዬ ያረኩ እንደዚህ ያርገኛል ናፍቆት እሺ በቃ እሱን ተውና ለሜሮን ደውልላት ለምንድነው ደግሞ ለሷም ደውል እንዴ ካስፈለገም ይቅርታ ማለት ካለብን ይቅርታ እንጠይቅና አይ በጣም ነው ማልደውላት ለናጋቱ የፈለገ ቢሆን ይሄ ከዚህ በኋላ መልሽ እሷ ጋር ደውልላት እሷ እንኳን እንዳንተ ይሄን ያክል ያካበደች ራሱ አንመሰለኝ ረባክስ እንዴት ዋርጃለሁ እናቴ መልሽ መዋረድ አልፈልግም የራሷም እኮ ልትደውል ትችላለች ደግሞ እንዴ ምን ወክ ሜሮን ደወለች አንሷት አይደ አሬቢ ምን ብዬ ነው ማውራት እንዴ ራሷ ደውላ ምን ብዬ ነው ማውራት ትላለህ እንዴ ምን ማለት ነው እሱ How did he propose? Tell us the whole story. Last Wednesday, I came downstairs, opened the doors, was champagne, ring, everything, and Anthony Hamilton in our living room, singing the point of it all. Oh, it was beautiful. He flew him in from London just for me. Oh, it was beautiful. He flew him in from London. የትም አልወጣም የትም አልሄድም After you proposed to that bitch, watch yourself, Cookie. Watch yourself, you talking about. The rose was እኔ የምልህ የምሳ ሰዓቱ ድራማ ካለቀ ሰዓት ጀምሮ ናፍቆትን አዋረድከው እያልከኝ ስትሰድበኝ ነው ያልኩህ አይደለም እንዴ? እና አሁንም አላለቀም? አሁን አይደለም መቼም የሚበቃኝ አይመስለኝም። እና ታዲያ እኔን እየሰደብክ ነው አሉ ምን ጥቅም አለው? ቆይ አንተ ግን ትክክል ነው የሰራሁት ብለህ እያሰብክ ነው? ኖ እኔ ትክክል ነኝ እያልኩ አይደለም ግን ትክክል ነው ሳይሆን ከምጨነቅ ከምረበሽ እውነቱን ግልጹን ተናግሬ ፍርጥ አድርጌ በቃ ሁሉ ነገር ይሆናል። በጣም ታሳዝናለህ። እሺ ለምን አሳዝናለሁ? ደግሞ እኮ እውነቱን የተናገርኩት እኮ ከሆነልኝ በቃ በሰላም እቀጥላለሁ፣ ካልሆነልኝ ግን ተመልሼ ወደ መከራዬ ገብቼ ወደምሄድበት እሄዳለሁ። ስለዚህ እንውጣ እያልኩህ እኮ ማለት አሁንም ወደዛ ወደ ቡና ቤት መመለስ ታስባለህ? ለምን አልመለስም? ይህን ፕሮጀክት እኮ ሆን ብዬ እኮ የሰራሁት ስራ እኮ
ቢያንስ የሜሮንን ሀሳብ ለምን አትጠብቅም? የሜሮንን ሀሳብ መጠብቃለሁ። እሷ እኮ ቁርጥ ያለ መልስ እኮ ሰጥታለች። እናንተ ከምታውቁት በተሻለ እኔ እኮ ይኸውልህ እያመናጨቀችኝ ማለት ነው። ወደ ቤቷ እንድትሄድ ኮንትራት ታክሲ ሁሉ አስይዣታል። ምን ኮንትራት ታክሲ አስይዘህ ያደረስካት አንተ ነህ? አዎ ኮንትራት ታክሲ ብቻ ማስያዝ መሰለህ እንዴ? እንደ ትልቅ እንግዳ እኮ ተከትያት ሰፈሯ ድረስ ነው ያደረስኳት። ኦ አብይ፣ ይሄ ትልቅ መለሳለስ ነው። ወይ ወንድሜ፣ ምንም የመለሳለስ ነገር የለውም። ምንም አብይ ሙት በጭራሽ አልኩህ እኮ በፍጹም መመለሳለስ አይደለም። ልጅቷ እኮ ለዛ እስክደርስ ድረስ ያመናጨቀችኝ በሯ ጋር አድርሻት እንደው ከምንም ሳትቆጥረኝ እኮ እንዴት ብላኝ እንደገባች ወደ ቤቷ አታውቅም። አብይ ሙት የምሬን ነው የምልህ። ሰፈሯን አሳየች ማለት ተመላልሰህ እንድትቆጠቁጣ ትፈልጋለች ማለት ነው። ሲጀመር ሰፈሯን ፈልጋ አይደለም ያሳየችኝ፣ እኔው ራሴ ተከትያት ሄጄ ነው ያየሁት። ሁለተኛ ልጅቷ በፍጹም የምትፈልገው ነገር አይደለም። ቆይሽ የእኛስ ጭንቀት አይገባህም? አልገባህም? አብይ ቢገባህማ ኖሮ የኔም የናፍቆትም የህይወትም እንደዚህ ማድረግ የማይገባንን ነገር ስናድርግ እንዴ ለአንተ ህይወት ብለን ስለሆነ ቢያንስ ይሄ ቡና ቤት የምትመላለሰውን ነገር ታቆም ነበር። እና ያቁሜ ወዴት ልሂድ? ምን ማለት ነው? ምላስም ማለት አብይ፣ አንተ እኮ ከዚህ በፊት ብዙ ሴቶችን ታውቃለህ አይደለም እንዴ? እና ታዲያ የምቀርባቸው ሴቶች እኮ በስራ ምክንያት ስለሆነ ይሄን ደግሞ ላለማድረግ የቆየ እምነቴ ነው አይደለም? እኔ ወንድም እምነት ሌላ ህይወት ሌላ ይገባል። ዋናው ነገር ህይወትህን ማዳን ነው። ለእኛ ማሰብ እኛ የምንፈልገው ያንተን ህይወት ለማዳን ነው። ስለዚህ ይሄ ወደ ቡና ቤት የምትሄደውን ነገር ማቆም ነው ያለብህ። በዛ ላይ እውነቱን ለመናገር እኔ ሴት ቀርቤ ማነጋገርና ማሳመን አልችልም። እሱ ቀላል ነው አብይ። ብቻ ስማኝ፣ አንተ ቅረባቸው እንጂ እነሱ መንገዱን ያሳዩሃል። አንተ ከዛ ነገር ብቻ ውጣ እባክህ። እሺ በለኝ። እስቲ እሞክራለሁ። እሞክራለሁ አይደለም፣ በደንብ ታደርገዋለህ፣ ማድረግም ትችላለህ። እባክህ አብይ። እኔ የምልህ ግን ቆይ ቅድም ከዳናይት ጋር ስታወሩ ተናዳ ነበር? አዎ። ለምን? ተው እባክህ። ማነቻች ጽዮን የምትባለው ልጅ አሁንም በጣም እያስቸገረችን ያለችው፣ ብሶባታል። ምንድን ነው ማስቸገር ማለት? ዳናዊትን አንተ ያዘዝከው ዕቃ እንዳይገዛ ከለከለቻት። አልፈርምም ማለች? አልፈርምም በማለት እጅ ጥምዘዛ ጀመረች ማለት ነው። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ቪአይፒ ስንት ነበር ያለች? ሰው መጠጥ ቤት ያስመርቃል። እኔ ግን ስፓ በምርቃት ለዛ ነው ማረጋ። ቪአይፒ አምስት ቀን መሰረት እኮ አንዳንዴ አትለክም እንጂ እኮ የምታመጣው ሀሳብ ሁሉ አደንቃታለሁ። ጎታ ታሮጊት እንደዚህ እያታለሉ አይዲያ እንድታፈልቅ ማድረግ። እናቴ ወይ ሙዲና ነቃቃሽ ማይ ደስ ባለኝ ቀን ቁጣ ቀልሽ በቃ ልጅ ስትደሰት ቀን ወደው ነገር ለዚህ ጎዛው ፈትሻች ጉረኛ ደስ ሲልሽ ጥንብርኩሴን ታወጫለሽ። ሴጣኔ ሲመጣ ደግሞ ወለጭ ነጭ ጠረግረግረግ ታደርጊኛለሽ። ምን ላድርግ ማየ ወሰሙድሽ ኮን ማየሙ ነው። እናትና ልጅ ከመጀመሪያ ልጇ ጋር ከተጨቃጨቀች ምን ነው ፍቅራቸው በምን ይገለጻል? ጉረኛ እንዲህ አይሉ መውደድ እንዲህ አይሉ ፍቅር እማዬ ናንታይ በእናትሽ ደስ ብሎኛል። እኔ ልጅሽ አዲስ አበባ ውስጥ
ምን ይወሰለ ዘመናዊ ስፓ ከፍቼ በምርቃት ላስመርቅልሽ ነው አንቺ ምን ታደርጊልኛለሽ መሰለሽ እናቴ ለትልቁ ድር ለተባበረ ድር እና ለአንቺ ሴቶች እንትንቲና ካርድ ሰጥሻል መጥተው እኔ ጋር እንዲጠቀሙ ታደርጊያለሽ ከጉልት መቸርቸርና ቀብር ሲመጣ ነጠላን ዘቅዝቆ ከመሄድ ውጪ ምንም የማያውቁት እድርተኞች አንቺ ጋር መጥተው በሊፕስቲክ ሲጨመላለቁ ትንሽ አታፍሪም አንቺ ድፈር ያለጥ ማማሻሽ የታዩኝ እኔ ጋር መጣ እኮ ድፍረት አለበት ታዲያ ማይዘናቢ ትሞት እንደዚህ አይጣላ ወይኔ የኔ ልጅ አንተ እንዴና ወይ እና እኔ ያዘዝኩትን አይፈጽምም ማለት ነው። አዎ ምክንያቱም ስራው መሰራቱን እርግጠኛ አይደለሁም የምትለው። በምንድን ነው እርግጠኛ ያልሆነችው? በምን? እኔ ስራውን ሰርቼ ያስረክባለሁ ብያለሁ አይደለም እንዴ? ነው መናገር ሌላ ነው አብይ። ግን አላደረከውም፣ ስራውን አልጀመርክም አይደለም እንዴ? ታዲያ እኮ ይሄ የኔ ጉዳይ እንጂ እሷ ጉዳይ አይደለም አይደል? እና ምን አባቷ ሆና ነው እሷ እንደዚህ የምታደርገው? አሰበች እንጂ እኮ ነገሩ አልሆነም። ስራው በስነ ስርዓት እየተሰራ ነው ያለው። እንዴት? አሁን ግዢው እንዳይፈጸም አስተጓጎለች እያልከኝ ነበር እንዴ? አዎ ብያለሁ። ግን ዳናዊት ቤተሰቦቿን አስቸግራ ገንዘብ ተቀብላ ሁሉንም ዕቃ ገዝታ ስራውን ጀምራለች። ወይኔ ዳናዊት፣ ስንት ጊዜ አይሆንም ይቅርባችሁ ብለህ መክረኝ። የት ነው የምትደውለው? ጭራቅ የሆነ ጽዮን የምትባል ሴት ነው። አብይ በፍጹም እሷ ጋር መደወል የለም። ስልኬን ስጠኝ። አልሰጥህም። ስጠኛል። አብይ አልሰጥህም። ያማል እንዴ? ስማ አሁን ደወልክ ማለት እኮ ያንተን ድምፅ ቀርታ በማይሆን ሰዓት እያስቸገረኝ ነው ብላ ነው እሷ ያንተን ስም የምታጠፋው። ለምንድን ነው ለእሷ በሁሉ መንገድ አንተ መንገድ የምትከፍትላት? እሺ ታዲያ እንዴት ነው ማድረግ የሚሻለው? የሰው ምክር አንሰማም ብለህ ዋና ፈራሚ ያደረግናት። ስለዚህ እንደፈለገች እየተጫወተችብን ነው ያለችው። ምንም ማድረግ አንችልም። ይሄን እኮ መቀየር ይቻላል አይደለም እንዴ? ይሄን መቀየር ይቻላል። አንችልም። ለምን አንችልም? እውነቴን ነው አብይ። ዋና ፈራሚነትን አንተ እንደምትለው ማንሳት ቀላል አይደለም። የእሷን ፈቃደኝነት ትጠይቃለህ። ይሄን ደግሞ እሷ አሻትልም። ሌላ ሁሉ ቢቀር ለባንኩ ደብዳቤ ጽፈን የፈራሚነትን ሹመት የሰጠናትን እሱን ማስነሳት ያቅተናል? ኖ ሌላ መፍትሄ እንፈልግለታለን። ምን አይነት መፍትሄ ንገረኝ እስቲ። ምን አይነት መፍትሄ? ሁሉ ነገር ጠቅልለን ከሰጠናት በኋላ ምን አይነት መፍትሄ ነው የምናገኘው? ምን መሰለህ፣ ልክ በሷ ጊዜ እንዳደረግነው የባንክ አካውንቱንና የዶላሩን አካውንት በሌላ ሰው ስም እንከፍታለን። ይሄን ለማድረግ ደግሞ በድምፅ ብልጫ ስለሆነ እኛ ቻንሱን አለን፣ አማራጩን አለን ማለት ነው። ግን አብይ ዋናው ስራውን መስራት ነው። አንተ ጠንክረህ ስራውን መስራት አለብህ። እንደፈለገች ጠምዝዛ እንዳታሽከረክረን ስራው ላይ መበርታት ብቻ ነው። በዚህ ልናሸንፍ እንችላለን። በጣም ጥሩ። ወዴት ነው የምትሄደው? እስካሁን የት እንደነበርኩ ደውለሽ ሳትጠይቂኝ ነው አሁን ካርድ የምትይው? ደውለን ያልከው? ታይ እማዬ አይደለች እንዴ? እማዬና ህዊ ናቸው እኮ እየደወሉ የሚጠይቁ። አቤት እማዬ፣ እየደወልሽ እያገኘሽው ነው? ዛሬ ሲመጣ እንደዚህ ፈንድሻ ይወልሽው? ልጄ እኮ ነው። እና አሁን ታዲያ እሱ ልጅ መተጠምጥሞ መሳም አሁን ምን ያስፈልጋል? ከአባቱ ተጋጭቶ እንደወጣ የቀረው ልጄ ቤት ሲመጣ መጠምጠም አይደለም ግን ላይ ውድቅ ቀልስ እንደምን አናደደሽ? አብሽ ዝም በላት እማዬ፣ ዝም ብላ ነው። ዝም ብላ የተለየ ፍቅር ልትሰጥ ፈልጋ ነው። እኔ ጥፎ ትንሽ ታውቂያለሽ፣ ስራ ምናምን በዝቶብኝ ነው እንጂ እኔ ባንቺ የሚጨክን ወድ ነው አይደለ? አባዬ ሞት ተደላ ምን? ኧረ ሚስኪኑን ሰውዬ በውሸት አትግደዩ። ምን ሆነሽ ነው አንቺ? እውነቴን ነው አብሽ ሞት አሳማኝ ምክንያት አለኝ። እኔ የት ከተማ ውስጥ አለ ተባለ አስፓ ቤት ከፍቼ በምርቃት ላስመርቅልህ ነው። ካርድ ምናምን ይዘጋጅልሽን አንድ 10 ካርድ ላሪፍ ሰዎች። እሺ እኔም ደንበኞች ከስተመሮች ምን ጠርቻለሁ። ቆጥተህ ግን እናስመርቃለን። እሺ አሁን ህይወት ሄዳ አልሰማሽ ምን አልነገርሽም? ምን
እየደወልሽለት ለምትወጁ ልጅሽ አሁን ይደበቃል? ይሄ ምን ደስታ ነው ስትሉ አልነበር እንዴ? ምንድን እታችንማ ጓዟን ጠቅልላ ሰው ምን ይለኛል ሳትል አገባች እኮ። አገባች። ናፍቆትን አገባች። ናፍቆት እማውነት ነኝ። ናፍቆትን አገባች። በእናትህ ላይ ስራ ላይ ነኝ ያለሁት። አትጮህብን። ቡናችን አትረብሸው። አይደለም እንዴ? ምንድን እዚህ ትምልሽ እድሜ ልኩን እዚህ ሲለኝ ነበር። እዚህ በእናትሽ እሱንም ወይኔ ክብር ጠፋ። እሱን ጠይቀት እራሷን አገባችሁ ገባች አላገባችም። እስካሁን ድረስ አልተኛህም እንዴ ጌታ? አዎ አዴ ላከችልኝን ፖስታ ልክፈተው አልክፈተው እያልኩ እየተወዛገብኩ። ምን የሚያወዛግብ ነገር አለ? ከፍተህ ማንበብ ከፈራህ መልሰህ ላክላት። ምን ወይም ቀዳደመታል። ያማሃል እንዴ? እኔ ጤነኛ ነኝ። ደግሞም አንተ ነህ ከፍተህ ማንበብ እየቻልክ የታሸገ ፖስታ ደረትህ ላይ አቅፈህ ራስን የምታሳማው። በእናትህ ተወኝ በቃ። ዜድዬ እንዴት ነህ? እኔና ልጅ በጣም ደህና ነን። ትላንትና ቤቢዬ አባቴ የት ሄዶ ነው ሰሞኑን ድምፁ የጠፋው ብሎ አይጠይቀኝም መሰለህ? መቼም ህጻናት የአባታቸውን ድምፅ የሚለዩ ገና እናታቸው ማህፀን ውስጥ ሆነው እንደሆነ ታውቃለህ አይደል? እኔም ታዲያ በደስታ ያንተንና የእናትን ዋነኛ ጠላት ሊያጠፋ ሄዶ ነው፣ እሱን ካጠፋ በኋላ በድል ይመለሳል ብዬ ነገርኩት። ደስ አይልም ዜድዬ? ደግሞ አደራህን እናትና ልጅ እህል ብቻ ሳይሆን ሀሳብም የሚለዋወጡበት ተፈጥሯዊ መንገድ ያለ መሆኑን ረስተህ እንዴት ተደማመጣችሁና ተግባባችሁ ብለህ እንዳትጠይቀኝ ዜድዬ። ስማማ ዜድዬ፣ ትልቅ ትንሹ የሚቀናባት ቀብረር ያለች እመቤት ሆንኩልኝ። ሙት ዜድዬ ሙት። እድሜ ለአንተና ለአባት ቀብረር ያልኩ የስፓ ባለቤት ሆኜልሃለሁ። ይሄው ፎቶዎቹ ላይ የምታያቸው ታይቶ የማይታወቅ ስፓ ከፍቼ አገር ምድሩን ጉድ 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 ማሰኝ ጀምራለሁ። በተረፈ ጌታዬ ስለኛ እንዳታስብ። ልጅም ልክ እንደ ጠገበ ሀብታም ልጅ በምቾት ተንደላቆ ያድጋል። ዜድዬ አንተ ብቻ ራስን ጠብቅልኝ። ደስታዬን መጥቼ አብሬ ባከብር ደስ ይለኝ ነበር፣ ግን እንደምታውቀው አልችልም። ግን ለአንተ ያለኝ ፍቅር ከምታስበው በላይ ጨምሯል ዜድዬ ሙት።
ከዚህ በኋላ እስከ ዘላለም ዓለምን በምድርም በሰማይም በንጹህ ልብ ይወዳል። እኔ ወይሳችሁ መወገድ አለብን? የፈጣሪ ያለ አባቴን የገደልከው በአጋጣሚ ጸብ ሳይሆን አዲልካ ሙሉ ስሙ አዳነች በሉ ይባላል። አንተ ራሱ በትክክል ወዳ ሳይሆን መጠቀም ያልታረጋ አስባ እንደሆነ ቀረበች እየሰማ የቀረበችም ለፍቅር ሳይሆን ለጥቅም ነው። እንዳልከው አርግዤልሃለሁ ለምትለውም ደግሞ ከአስሩ ጋር ስትጋደም ያመጣችሁ ስለሆነ ልጁ አንተ አይደለም የሚሆነው ማለት ነው። በቀደም እሑድ ዕለት ልጄን እህቱ ጋር ልኮ 5 ሰዓት ሙሉ በር ቆልፎ ራቁቴን ነው በኤሌክትሪክ ገመድ የገረፈኝ። የምርሽን ነው? እግዚአብሔርን በእውነቴን ነው። አሁን እንዳለ ሰውነቴን ብታዩ ሰንበር በሰንበር ሆኗል። ለሁሉም በየሄደችበት ስሙን የምታጠፋው ባሏ ምስኪን ሰው ነው። አትጣልኝ እኮ ይሄን ሁሉ ጉዷን እያወቀ ለልጁ ሲል ነው ይሄን ሁሉ ዘመን ታግሷት ነው። ለምን አትጣልኝም አንተ ሰውዬ? ቆይ ግን በቃ ሁሉንም ነገር ተውናና ማማዬ አሁን ምንም ደስ አላለኝም። ስለዚህ በቃ ሁሉንም ነገር ባለበት ተውናና ተመለስ። እዚህ ዱባይ ከደረሰን ጀምሮ የፍቅር ጓደኛዬ ካልሆንሽ እያለ እያስገደደኝ ነው። what እውነት ይሄኔ ፍቅር በፍጹም አብረን አናድርም። እንዴ ምን ነው አስገድጄ እንዳልደፍር ፈራ እንዴ? እንደሱ ማለት አይደለም። አይዞ ወይ ሶፋ ላይ ወይ መሬት ላይ ነው የምትተኝ። በፍጹም ጽዮን፣ በፍጹም አብረን አናድርም አልኩሽ። በቃ አናድርም። ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት፣ ቢዝነስ ኢንተለጀንስ፣
አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። የሚገርመኝ ይህን ብር ከየት እንደምታመጣው እኮ ነው። ጭራሽ እንደዚህ አይነት ቦታ መጋበዝ ጀመርክ። ምን ወሬ ማስቀየስሽ ነው? ምን ነው ማስቀየሰው? ደግሞ አንድ ነገር ከያዝክ አትለቅም። አንቺ አብሮ አደጌን ናፍቆትን ታገቢዋለሽ? ቆይ አብሮ አደግ መሆናችሁ ምንድን ነው ችግሩ? እንዴት ችግር የለውም? እኔ እና እሱ እኮ ከህፃንነት አይደል እንዴ የምንተዋወቀው? አይደል እንዴ? ምን እንዴ በልብስ እኮ አይደለ እርቃን ማንነታችንን ሁሉ እኮ ነው የምንተዋወቀው አይደል እንዴ? እኔ እየቀለድኩ አይደለም ያለሁት። እንዴ እኔ አልቀለድኩም። ምን አይነት ሽማግሌ ንግግር ነው የምትናገር? ንግግር አስቆኝ ነው አልቀለድኩም። እና ካልቀለድሽ ቁርስ በልቶ ምሳ መድገም የማይችል መናጢ። ስነ ስርዓት ስነ ስርዓት። ምን ልትይ ነው? ምን ከኛ ቤት ምግብ እየተደበቀ እየተጋዘለት ስንመግበው ስናጎርሱ አይደል እንዴ ኖር ነው? ምን አይነት ስርዓት ነው ያለ? ከመቼ ጀምሮ ነው የሰው ልጅ በሆድ መገመት የጀመርከው? ደግሞ ድህነት ኃጢአትም ወንጀልም የሚሆነው ሳትሰራበት እዛው ቁጭ ስትልበት። ፈቃድ ትለወጣለህ። ለምንድን ነው ለውጥ የማይመጣው? አልገባኝም። ምንድን ነው የማይገባ? እኛ ተቸግረን አናውቅም? የሆነ ሰዓት እኮ ሁሉም ሰው ሊቸገር ሊራብ ይችላል እኮ። እግዚአብሔር ደግሞ አንድ አይነት ጉልበት እኩል አይምሮ እስከሰጠን ድረስ ትሰራለህ፣ ትለወጣለህ። ምን አዲስ ነገር አለ? አሁን ያላችሁበትን ደረጃ ደግሞ ሚዛን ላይ ቢቀመጥ ያንተም የሱም ማን እንደሚበልጥ ታውቃለህ። ምን እሱ ዘርፎ አይደል እንዲያመጣው? ምን ሰርቶ ነው ልትይ ነው? ያቡሽ እዛ ባህር ዳር ያሉትን ሰውዬ አልቧቸው አይደል እንደ መጣው? እሺ ምን አድርጊ ነው የምትለኝ? እኔ ሌላ ምንም አልልሽም። ከዚህ ልጅ ጋር ያለሽን ግንኙነት ግን በአስቸኳይ እንድታቆሚ ነው የምልሽ። አንተ ብዙ የማታውቀው ነገር አለ። የኔና የሱ ግንኙነት እንደዚህ በቀላሉ አይቋረጥም። ምን እኔን ዝም ለማስባል ያሰብሻት መላ ነች እቺ እንጂ እኔ ምንም አላውቀው ነገር አለ የማላውቀው ነገር። ምን አድርጊ ነው የምትለኝ? ናፍቆት ራሱን ቤተሰቡን ለክፉ አደጋ አጋልጦ የኔን ህይወት ሲያድን አንተ የት ነበርክ? የት ነበርክ? እንደዛ ተስፋ ቢስ ሽባ ሆኜ ዊልቸር ላይ ስንፏቀቅ የት ነበርክ አንተ? ምን እየሰራ ነበር? ሆስፒታል አመላልሶኝ አቅፎኝ ደግፎኝ ማሳከሙን አይደለም እንደዛ ስንጫነጭበት ችሎኝ ተስፋ ሰጥቶኝ ልቤን በተስፋ ሞልቶት የት ነበርክ? እሺ ሁሉንም ይቅርቶ እንኳን ቢባል ያ እንደዛ ህይወቴ የተበጠበጠበት ዲዛይን ህይወቴን እስከ ማጣት ድረስ ያበቃኝን ያ ዲዛይኑን የሰረቀኝን ሰው አግኝቶ ህይወቴን መለሰልኝ፣ እንድጠነቀቅ አደረገ። ከሱ ነው ራቂ የምትለው? ማለት ነበር ዲዛይንሽን የሰረቀች ሰው ታገኘ እንዴ? እስቲ በእግዚአብሔር እስኪ ንገረኝ፣ ማን የሰረቀው? አልነግርህም። እኔ መቼም ቢሆን ነው የማልነግርህ። ኧረ አባዬ ሙት አልነግርህም። እኔ አሁንም ቢሆን ይሄንን መናገር ፈልጌ አይደለም፣ ግን ናፍቆት ምን ያህል ህይወቴ ላይ ዋጋ እንዳለውና ዋጋ እንደከፈለ እንድታውቃለህ። እሺ ጥሩ ነው ማለት ይሄን ያህል መስዋዕት እንደከፈለልሽ ነገርሽኛል። ግን እንዲህ ማድረጉ የኔን አንቺን የመሰለች እህቴን ለማግባት ሚስቱ ለማድረግ አያበቃውም። ብዙ ማታውቀው ነገር አለ እኮ ብያለሁ።
ደግሞ ስታስበው ቆይ አባዬ ራሱ ግዴታው ባይሆን ነው እኔና እሱን ትዳር እንዴት ይፈቅዳል? ስለዚህ የማትለውጠው ነገር ስለሆነ አርፈታል። እንደ እባብ ቆዳውን እየቀያየረ እቴን ይቀማኛል። ወይሽ አንቺስ ይሄን ሁሉ ጊዜ እንደዋወላለን አይደል እንዴ? እናወራለን አይደል? ምን አለበት አንድ ቀን እንኳን አትነግረኝም? ምን ተናግረህ ታውቃለህ አንተ? ስለአንተ ህይወት ምን አውቃለሁ እኔ? እህትህ ነኝ አይደል? ኑሮ ምን እንደምትሰራ፣ የት እንደምትውል፣ የት እንደምትኖር ነግረኝ ታውቃለህ? ምን የሚነገር ነገር አለ ብዬ እኮ ነው የማልነግርሽ። ምን የሚነገር ነገር አለ? ከቤት ከወጣ ስንት ጊዜ ነው? ተወው እሱ ይቅር። ምንድን ነው አሁን እየሰራ ያለው? ማታ የመጣሁት እኮ ጨንቆኝ እኮ ነው። መላ ደግሞ አንቺ ጋር አይታጣም ማለት ነው እንዴ? እስካሁን የነበርኩበትን ነገር እኮ ሚስጥሩ እንዳለ ነግሬሽ ምክር ከአንቺ ላገኝ ነው የመጣሁት። ምንድን ነው ማማከር? ስራዬን ነዋ። ስራዬን ባጭሩ ከእድሜ በላይ የሆነች ሀብታም ሴትዮ በሕግ አግብቻለሁ። አግብቻለሁ? ይሄ ነው እንደሚያስደነግጠው እኮ። ይሄ እኮ ያስደነግጠው። ደግሞ ያገባሁት እኮ የውሸት ነው። አግብቻለሁ? ደግሞ እኮ ሴትዮዋ ታጋይ ነች፣ የባለስልጣን ሚስት። አዎ ደግሞ እኮ ወደ የምታገባኝ ጥሩ እኮ ነው። እሷና ባሏ የዘረፉትን ገንዘብ በእኔ ስም ለማሸሽ ስትል ምንድን ነው የምታወራው? አንተ ምን የሚያሳብድ ነገር ነው እየነገርከኝ ያለው? ወይኔ